አሁን ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦቻችን፣ እኛ ደህና ነን። ዛሬ በመጀመሪያ ስለ ድምጼ በጣም ይቅርታ፣ በጣም አሞኛልና ሳል ምናምን እና ዛሬ የሆነ ነገር ይዤላችሁ ነው የመጣሁት። ማለት ከዚህ በፊት ቪዲዮ ላይ ካያችሁ እኔ ፕራንክ አልወድም፣ ፕራንክ አታድርገኝ ብዬው ነበረ ይቴን ካያችሁ እና ምን አደረገ? ያው ያለፈው ቪዲዮ ላይ አይታችኋልና ማይሆን ፕራንክ ሰርቶኝ ነበርና ለምን እስቲ ዛሬ በሳቅ በጨዋታ እንመጣም ብዬ አስቤ ነበር እና መታመሜን ተገና አድርጌ ይቴ ሲመጣ የሆነ አመመኝ አይነት ነገር ማለት ምን ያህል እንደሚወደኝ ለማወቅ ስለፈለኩ አመመኝ ብዬ ላስጨንቀው ነበር ያሰብኩትና እንደዚህ ሳል ምናምን ካልኩት ላይጨነቅ ይችላልና ክፋቴ ይሄ ቀይ ስር ነው። ቀይ ስር አሁን አጥበዋለሁ። ቀይ ስር ነው እና ቀይ ስሩን እንደ ደም ለመጠቀም ነው ያሰብኩትና በጣም ከባድ እንደሚሆን አውቃለሁ። ግን ምንም ማድረግ አይቻልም። ፈልጌው አይደለም ላስጨንቀው ፈልጌያለሁ፣ ፕራንክ ላደርገው ፈልጌያለሁ። ግን በቃ በዚህ ልክ ካልሄድኩኝ መቼም ፕራንክ ላደርገው እችላለሁ ብዬ አላስብምና እስቲ ዛሬ ትንሽ ላስጨንቀው ብዬ ቀይ ስርን ይሄ ማደርገው ታዩታላችሁ። ያው ሲደርስ ብታዩት ይሻላልና እንዳታዝኑብኝ፣ በቻላችሁት አቅም እንዳታዝኑብኝ። ፕራንክ ነው፣ ይደነግጣል አውቃለሁኝ። ግን በቃ ፕራንክ ነው። ትንሽ ከፋ ብዬ ከሱ የከፋሁኝ ልምጣ ብዬ ነው። እሱም ማስጨነቅ ነው ያስጨነቀኝ፣ እኔም ማስጨነቅ ላስጨንቀው ብዬ ነውና አመመኝ ሳል ምናምን ብዙም አያስጨንቅም እና በዚህ ነው ሙድ ሊይዝበት ያሰብኩትና በቃ አትፍረዱብኝ። ሲሆን ሲደርስ እንየውና አላቅም። ግን ሁሌም ቢሆን ምን ያህል እንደሚወደኝ ማወቅ ፈልጋለሁ። ያለን ነገር በየጊዜው ጸብም ቢሆን የሚመጣው እያንዳንዱም ነገር ቢሆን የኔና የሱን ፍቅር እያጠነከረ ነው የመጣው። በጣም በህይወታችን በጣም ብዙ ችግር በጣም ብዙ ችግር አጋጥሞናል። ታውቃላችሁ፣ ከናንተ በላይ የሚያውቅ የለምና በሳቅ በጨዋታ እንምጣ ብለን ነበር፣ ግን በፕራንክ ጀምሮታል። እኔም ትንሽ ከፍቼ ፕራንክ ላደርገው አስቤያለሁ እና የሚሆነውን እሱ ሲመጣ ገና ልደውልለት ነው። ያው ሲመጣ ያለውን ቪዲዮ እንቀጥላለን። ከማረዝመባቸውን ስደውልለት እና ማልቀርጸው እና አብረን እንጠብቀው። የቅድሙ ቀይ ስር ነው ይሄ። እንደዚህ ያሳነስኳት ለፕራንክ እንድትመች እቺን ታክል አድርጌያለሁ። ወይኔ በጣም ውስጤ ተጨንቋል። እኔ ፕራንክ መስራት አልችልም። እኔ አላቅም። ወይኔ እኔ አባት እኔ አላቅም። ብቻ ምን እንደሚሆን አላቅም። እያሰብኩኝ ከብዶኛል እና በጣም ድራማዬን ልሰራ እየመጣ ነው። አባሺ ተነስተሽ ሰላማትኝ ትንሽ አሞኛል እኮ ራሴ አላውቅም። ከትናንት ጀምሮ በጣም ያመኛል። ምንድነው እንዴት አትሰማ? ሰላም ደህና እና ያመመሽ እዚህ ለምን ቀጠርሽ? እና ዝም ብለን ሰላም በላቸው። ዝም ብለን እንትን ነገር ይዘላል አልመጣም ነበር። የሆነ የሚበላ ነገር አትጨነቀኝ አባት፣ አትጨነቅ። አሁን ቪዲዮ እንድንሰራ አሞኛል እኮ። ግን ያመመሽ እንዴት ነው ቪዲዮ መሰሪ? ይቅር ዛሬ ሌላ ቀን አይ እንስራና ሰላም በላቸው ብዬ እኮ ነው። እሺ እላችኋለሁ። እሺ ቁጭ በይ እንጂ እኔ እላችኋለሁ። ሳታገኙን አልቆያችሁም ብዬ አስባለሁ። ሰሞኑን እንግዲህ ቤተሰብ ጠፍተናል። በጣም ይቅርታ የምር የሆነች ነገር ፊክስ እናድርግ ብዬ ነው
በቅርቡ ደግሞ ሰርፕራይዝ አላችሁ። ዛሬ አሟት ነው እንጂ በዚህ አጋጣሚ ልነግራችሁ ነበር። ምንድን ነው ሰርፕራይዝ? ሌላ ጊዜ ነው። እሺ አይ ችግር የለም በቃ እያጓጓኝ እስማሙል ፈስቀድ ምንድን ነው እሱም በጣም ያመኝ ዘ ምን ነው? እሺ ነኝ እሺ ነኝ ምንድን ነው? ራሴን በጣም ያመኝ። እሺ ነኝ ወይ ትንሽ ልግፍ። ቆይ ችግር የለም ነኝ አትጨነቅ። ምንድን ነው? ወይኔ ራሴን በጣም ያመኝ ነው። መድኃኒት ይዤልሽ ነው። ችግር የለም ወይ እንቀጥል ቪዲዮአችንን። ቆይ አይደለም ችግር የለም ትንሽ ራሴን አሞኝ ነው። እስቲ ነኝ ራሴን አንተ በጣም ነሽ አረፍ በይና ቀስ ብለሽ ቪዲዮ መስሪ ከሆነ ቀስ ብለሽ አትሰሪ ቆይ መስራት ዛሬ ያለብን ብዬ እኮ ይቅር አይሻልም? ስማ አንተ ሰውነቴ ሁሉ አይግልም ግን ያመመኝ ነው በጣም። ይሄ ወይ ሳሉ ሊሆን ይችላል። እሺ በቃ ይቅር እሺ። ወይኔ ልሞት ይሆን እንዴ? አንተ በጣም ያመመኝ ነው እደ አይሽ እሺ ነኝ በጣም የሆነ ድቡድብ እያለ ነው ጭንቅላቴ ውስጥ የሆነ ነገር። ነሽ እኮ አርጊሽ። ችግር የለም ያመመሽ ችግር የለም። ቁጭ በል ቪዲዮ እንስራ። ችግር የለውም ማለት በእግዚአብሔር አባ በእናትህ ቁጭ በልና ቪዲዮ እንስራ። ታይ ቪዲዮ ሌላ ቀን ይደርሳል እኮ ነው። እሺ ና እሺ በስርዓት በይ ሰላም ብለናቸው መኖር። ወይኔ አንቺ ወይኔ እግዚአብሔርዬ ሰው አናስጨንቅ። እሺ አይ ሰውነቴ እኮ አልጋለም። ወይኔ እኮ ልክ አይደለም። የራስ ምታቱ ነው መሰለኝ። ያመመኝ ነው። አትጨነቅ። እሺ ቁጭ በልና ምንድነው? እሺ ነይ ሐኪም ቤት እንሂድ። እንዴ እዚህ ምን ትሰሪያለሽ? እንትን እያለኝ ነው። ምን ማቅለሽለሽ ጀመረኝ መሰለኝ። እሺ ቀስ በይ። እሺ ነይ ሐኪም ቤት። እዚህ ቆመን ምን እናደርጋለን? እንትን እንላለን እንሄዳለን እኮ ግን ድምፅሽ ምንድነው? የት ነበርሽ? ድምፅሽ በቃ እሺ ብርድ ነው። ብርድ አሞኛል እኮ ግን ዛሬ ሐኪም ቤት እንሂድ። አንቺ እዚህ ለምን ጠሪኛለሽ? ምንድን ነው የምትጨነቀው? አሁን ስትጨቃጨቀኝ ራሴን እያመመኝ። እሺ በቃ ነይ እንሂድ። እሺ ነይ በቃ ራሴን አመመኝ። አሁን ስትጨቃጨቀኝ በጣም ይቅርታ። አይደለም አንቺ ስሚ እድል ውስጤን ልቤ ራሱ ይመታል። ምን ሆኜ ነው? አትጨነቅ ደህና ነኝ። ወይኔ ወገቤ አባ ወይኔ ወገቤ ምንድነው? ወይኔ እሺ ነይ ቆይ እድል ነይ በእናትሽ። ምንድነው? ወዴንም ያመመኝ ነው ዛሬ። ወድቀሻል እንዴ? አልወደኩም እንትን አለኝ። እሺ ያ ነገር መጥቶ ነው ወሮ ደረሰ። አይ አመመኝ ነው አመመኝ። አንተ አንገቴን ሁሉ ነው የሚያመኝ። እግዚአብሔር ሆይ ምን ቀጣጣ እንሂድ ነይ። እሺ በእናትሽ ቆይ ሜዳል እሺ ነይ አረፍ በይ። እሺ ግሬድ ማመመኝ። እሺ ነይ ረፊ በእናትሽ ስሚ ምንድነው ያመኝ ነው? ምን ውስጥ ነበር? ወድቀሻል እንዴ? ወይኔ ስሚ ወድቀሻል? ወድቀሻል? አይ እና ምንድነው? ድንገት ስነሳ እንደዚህ እያደረገኝ ነው። እና እዚህ ለምን ትቀጥሪኛለሽ? ሐኪም ቤት ውሰደኝ እንኳን እኮ አብረን አሁን ቁጭ እንበል። ጉሮሮዬን አይደለም ዛሬ። እሺ ለምን አትነሽም? ምን እየቀለድሽ ነው እንዴ? ወይኔ እየቀለድሽ ነው? እሺ እንሂድ። ህመም ላይ ቀልዳለሁ እስከ ዛሬ። ምን ይሁንሽ? እንሂድ። እሺ ነይ ተነሽሽ። ዋ አስተኝሽ። ዋ ገዛልኝና ነው ዋ ጨጓራዬ ልክ አይደለም።
ናሽቶ በቃ መቅረጹን ግዛ አንተ ለምን ሰራ ችግር የለውም እሱን ታጠፋዋለህ ግን ውሃ ግዛልኝ እሺ ና አንተ አብራት እሺ አትጨነቅ ውሃ ስጠኝ ውሃ ጭበይ እንዴ ተዋታ መጣጣት ምን ዝርዝር ይዘሻል እጄ ላይ ብር የለም ወይኔ አስጨነኩት በእግዚአብሔር አስጨነኩት እሺ ወይኔ አባቴ ወይኔ አባት እንደዛ አላሰብኩም እኮ ቅዱስ ገብርኤል ወይኔ ጉዴ ተጨነቀ እኮ ሲያሳዝን በእግዚአብሔር እኔ ሳል ብቻ ነው ያመመኝ አሁን እንዴ ማድቀቅ አለብኝ ይሄንን ጉዴ ነው የስራውን ነው ያገኘው እኔ አላውቅም ወይኔ ጉዴ ነው ተጨንቋል እኮ ምንድነው የማደርገው ምን ሲመጣ ተፋዋለሁ ወይ ምን ላድርግ ንገረኝ ጨንቆኛል ልብሴን አበላሽዋለሁ አይ ቆይ ሲመጣ እንዲደነግጥ ወይኔ ገደለኝ ወይኔ ተጨንቋል ወይኔ ንግርካው በጣም ነው ያሳዘነኝ እንዲህ አይነት ቀልድ እኮ አልፈልግም ወይኔ ገብሬ ብቻ እስኪመጣ ምንም ማድረግ አልችልም እየሮጠ ነው በገብሬ እርዱኝ ለውሸት አልተፈጠርኩም በቃ ነኝ ደም እኮ ነው የሚመስለው ሱቅ እኮ የለም እዚህ አካባቢ ዝም ብዬ ከሰውና ስጅ መጣኝ እኮ ሱቅ የለም እንጂ አማሜ ምንድን ነው የሆነችው ነገር አንተ የምታውቀው ነገር አለ ስትደውልልኝ ደህና አልነበረች አሁን ነበር ትንሽ እድል ምንድን ነው እንዴ እድል ምንድን የደማው ነው ምንድን ነው ለምንድን ነው ብታየኝ አንተ እዚህ እሺ ቀስ በይ ቆይ ምንድን ነው እሺ ቆይ እሺ ራስሽን አረጋጊ በእናትሽ እሺ ቆይ እሺ ቀስ በይ እኔ ያለው እሺ ቆይ ነይ ቀስ በይ ምንድን ነው ቀስ በይ እሺ ተረጋጊ ቆይ ልሞት ነው ወይኔ አንተ አይደለም ብለህ ታኛለህ እንደ ኧረ በማርያም ኧረ እሺ ቆይ ጨጓራ እንጃ እሺ ቀስ በይ ቆይ ለወንዱ ልደውልለት ቆይ ደውልለት ቆይ ልሞት ነው በቃ ቀስ በይ አይ የደማ ነው እሺ ቆይ ሄሎ ወይኔ ተቋራ መናፈሻውን ታውቃለህ አይደል ወይኔ አው እኮ በእናትህ አው የድል ድምጽ ነው እሺ ቶሎና በእናትሽ እዛ መናፈሻው ዛፎቹ አሉ አይደል እዛ ጋር ቆይ እሱ እየመጣ አው በእናትህ ቶሎና እሺ ቶሎና በማርያም በእናትህ
እሺ ቶሎ ና እሺ ምንድነው ምን ገብተሽ እሺ ቆይ ነይ ቁጭ በይ እንዴ ቁጭ በይ ነይ እሺ ነይ አረፍ በይ ጨጓራዬ ያነደዳን ታረፍ በይ ትለኝ ይሄ የመጣ ነው እኔ ደውዬለታለሁ እኮ ልትገላገለኝ ነው በቃ ቆይ ነው ማጣሽ እንዴ እድል ብቻ ልትሆን ነው በቃ ምንድነው የምታሟርተው ነሽ አረፍ በይ ወይኔ ጨጓራዬ ወይኔ ያለ ሚስት መቅረት ነው በቃ ምን አይነት ፕሮብሌም ተወሪው እንዴ እረፊኝ ሚስት አትሆን ነው ትስቂያለሽ ያማመሽ ትስቂያለሽ እንዴ እድል አገኘው ምን ማለት ነው አገኘው እችላለሁ ይሄን አገኘው ብለን እንዴ ነገር ደቀለናል እንዴ በእናትሽ አይደለም ቆይ በእናትሽ ሆነ እንዴ ነገር በእናትሽ የምር ሲያመኝ ነው የምትረዳ በራሱ ፍራንክ ይናደዳል በእናትሽ በሌላ ነገር በህመም ትቀለዳለች እንዴ በእናትሽ ዘርበይ በቃ ዘርበይ በእናትሽ እንዴ አይነት ቀልድ ይቀለዳል እንዴ እሺ ወይ ወይኔ ጉዴ እኔ ጋር ፕራንክ ሻት ትስራላልኩም እንዴ ደም አይደለም ይሄ ምንድነው ልብሴ ላይ ወይ ይቅርታ በማርያም በእግዚአብሔር ወይኔ ጉዴ ስጣላ ዝም ትሉኛላችሁ አባ ዘርበይ በእግዚአብሔር ዘርበይ እንደ ነቀልሽ ይቀለዳል እሺ ምን አይነት ዋናዝ አትፎካከረኝ እያልኩት ነው አቅም የለም እኔ እግዚአብሔርን ተይ እሺ ግን ፕራንክ ይሁን እንደዛ እንዲህ ከሆነ እኔ ጭራሽ ታብጃለሽ እሺ ተው በቃ ተው እኔ ፕራንክ አልፈልግም እኔንም ፕራንክ አታርገኝ አላርግም ወይኔ አይታችኋል አይደል ሰርፕራይዝ ነበረኝ ሰርፕራይዝ ይቆያል በእግዚአብሔር ወፍ የለም ለማንኛውም ዘጊና ደግሞ ልጁ ጋር አስደውላኝ የሆነች ዘርበይ በቃ ዛሬ አልቻልኩም በቃ ዘጋው እንትን አይበል ሄሎ ኧረ በእናትህ ይቅርታ በእናትህ ደረስክ ተው በቃ ተመለስ እሺ ዘርበይ ይቅርታ ፕራንክ ማር ቆይ ዝም አትልም አገኛታለሁ እኔ በልሽ አልፈልግም ፕራንክ አልፈልግም እሺ በል